ሰላም ሰላም ውድ የቲክቶክ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ከዘውዲቱ አስቻለ ጋር ነን ማለት ነው። እዚህ ጋር ማወይሽ ጌታነህ አለች። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለን። ዛሬ እንደውም ዘውዲቱ አስቻለ ወደኛ ስለመጣሽ በጣም ደስ ብሎናል። እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆየሽኝ። ማወይሽ ስላገኘሁሽ ደስ ብሎኛል። ያው እንግዲህ ሁለቱም የጠፉ ዘፋኞች ናቸው። በተለይ እሷ ደግሞ በይበልጥ ጠፍታ ነበረ። ያው በቅርብ ነው የመጣሽው አንቺም በእመቤት ካሳ በኩል በሷ በኩል ሳይሽ በጣም ነው ደስ ያለኝ ሆነ ለመናገርና እንኳን ኖራችሁልን። አመሰግናለሁ። አሁንና ቤተሰብ ያው እንግዲህ ከዚህ በፊት ለማዋይሽ ዩቲዩብም ቲክቶክም ከፍተን ነበር። ብዙዎቻችሁ ሰብስክራይብ አድርጋችኋል፣ ፎሎ አድርጋችኋል እና እሷም ደግሞ ያው ቲክቶክ አላት። ቲክቶኳን ብዙ ሰው ፎሎ አድርጎታል። ግን አሁንም ደግሞ በይበልጥ ፎሎ አድርጓት። ዩቲዩብም ከፍተንላታል። ዘውዲቱ አስቻለ ብለን ከፍተናል። እየገባችሁ ሰብስክራይብ አድርጉ፣ አበረታቱ። ያው እንግዲህ ሙዚቃ በየጊዜው ማንለቀው ደግሞ የነሱን ዘፈን አብዛኛውን ደግሞ ያለነሱ ፍቃድ ከዚህ በፊት ሌላ ዩቲዩበሮች ስለጫኑት አሁን ያንን ዩቲዩብ የነሱን ዘፈን ከዩቲዩብ ላይ ያወረድን እንዳንጭ ነው ኮፒራይት እያደረገ ስለሚያስቸግር ያው አዲስ ስራ እስኪሰሩ ድረስ ያለውን ዘፈን ባለው ነው የሚቆየው ማለት ነው። ዘፈን ስንጭንበት እንዲህ የሚለውን ዘፈን ጫኑልን ሲባል ስንጭነው ምን ያመጣል? ኮፒራይት ያመጣል ማለት ነው። ለምን? ከዚህ በፊት የጫነው አካል ስላለ ያለነሱ ፍቃድ የጫነው አካል ስላለ ለዛ ነው። እስከዛው ግን ሰብስክራይብ እያደረጋችሁ አዳዲስ ስራ እየሰሩ ነው። በቅርቡ ወደ እናንተ ይደርሳል ማለት ነው። እስከዛው ድረስ ግን ሰብስክራይብ አድርጉ፣ አበረታቱ እላለሁ። ከፍታልኛል የኔ ወድ ወንድም፣ እግዚአብሔር ያክፈልልኝ፣ ይስጥልኝ። አንቺም ስራሽን ጀምረሻል። ጎበዝ በርቺ፣ ጠንክሪ ነው የምልሽ። ያው በቃ እየመጣን እናይሻለን። እኔም እንዲሁ ቃላት ያጥረኛል። ይሄንዬ አንተ ገና ልጅ ነህ። አስተሳሰብህና አመለካከት ግን የትልቅ ሰው ነው። ስለዚህ ፈጣሪ ትልቅ ያድርግህ። እንደዚህ የተረሱ የወደቁትን ለማንሳት ወደፊትም ይሄ ነገር እንዲቀጥልና መጨረሻው እንዲያምር ውጤታማ እንዲሆን እንግዲህ ፈጣሪ እንዲረዳ እመኝልሃለሁ። በጣም እወድሃለሁ፣ በጣም አከብራለሁ። ቴንክ ዩ። እናመሰግናለን።